ከጦርነቱ በኋላ ያንን አስተሳሰብ ትቸዋለሁ። ማንንም ሰው የፈለገውን የወደደውን መርጦ አብሮ መሆን ይችላል። ዘረኝነቴን ትቻለሁ። አንቺ ሎዛ ጎዛ ዘረኝነት ተቻል። ማርያምስ የሚንገብሩን አልወዳትም። በጣም ነው የምጠላት። ለምንድን ነው አላውቅም። በጣም ነው የምታስጠላኝ። ምንሽ መንደሬ ነገር ናት። ማርያምን የጨርቆስ ልጅ አይደለሽ? ድሮስ የጨርቆስ ልጅ ደሃ ነሽ ነው ያልሻት አይደል? ድህነት በሰፈር አይደለም በሀገር ሁሉም ድሃ ነው። ወረኛ የሚያውራ ሀሜት ይደርድር እኛስ ሆነናል ፍቅር በፍቅር እያለ እየዘፈነ ቢመጣ ምኞታችሁ አይደል? ምኞታችሁ ነው። ምኞታችሁ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ ይሄ ነገር የተፈጠረው በዘር ውስጥ በሃይማኖት ውስጥ እሷ ሌላ ዘር ስላላት ካዶናይ እንደዚህ አይነት አስተሳሰብ የለኝም። ድሮ ያኔ ከጦርነቱ በኋላ ያንን አስተሳሰብ ትቸዋለሁ። ማንንም ሰው የፈለገውን የወደደውን መርጦ አብሮ መሆን ይችላል። ሰው ከፈለገውና ከመረጠው ሰው ጋር መኖር ይችላል። በዘር በሃይማኖት እኔ ውስጥ ከተውኩት በጣም አመት ተቆጥሯል። እንደዚህ አይነት ነገር ውስጥ ከገባው ጃኒ ስለተሳደበች እኔ ስለሰደበችኝ ከዚህ በፊት ምንም ሰደብኳት። በቃ አለቀ። ምንም ሊሆን አይችልም። በሌላ ነገር እየመጣችሁ ካሁን በኋላ እንደዚህ ነው አትበሉኝ። ጨርሻለሁ። ዘረኝነቴን ትቻለሁ። አንቺ ሎዛ ጎዛ ዘረኝነት ተቻል። አንቺ ደምሽ ቢመረመር ቁልቋልም ይላል። ዘረኛ ነሽ በጣም። ደምሽ ቢመረመር ነው የምልሽ ቁልቋልም ይላል። ዘረኝነት አይተውሻል። ምክንያቱም ምን መሰለሽ በጣም ክፉ ስለሆንሽ የሰውን ልጅ በሰውነቱ ሳይሆን ትግሬ ስለሆነ መልአክ ነው ብለሽ የምታምኚ ደካማ ሴት ነሽ። ደካማ ሴት ደካማ ትግሬ ስለሆነ ብቻ መልአክ ነው ሌላው አውሬ ነው ብለሽ የምታስቀድሚ መሀይም ነሽ። አየሽ ጃኒ በልጣሻለች። ምንም ማድረግ አይቻልም። በልጣሻለች። እባብ አንቺ እንቁርቲ እባቦች። እዮዳብየው ተቀየረ። ምን ወደ ትግራይ ወሰደው? ምን ያገናኘዋል? ጉቶ ተቀይሮ ቁጭ አለ። ተቀይሮ ቁጭ። ትግሬነቱ አዶናይ አይታወቅም እንዴ? ከድሮም ነው የምናውቀው። አዶናይ ትግራዋይ ነው። ምርጥ ትግራዋይ ኢትዮጵያዊ የገባው ኢትዮጵያዊነትን ትግራዋይነት ያመዛዘነ ልጅ ነው። ማርያምስ የሚንገብሩን አልወዳትም። በጣም ነው የምጠላት። ለምንድን ነው አላውቅም። በጣም ነው የምታስጠላኝ። ምንሽ መንደሬ ነገር ናት። ማርያምን የጨርቆስ ልጅ አይደለሽ? ድሮስ ደግሞ ጨርቆስቱም ደህና ሰው አለ እኮ። እሷ ለነገሩ ጨርቆስ ልጅ አይደለሽ። በ14 ዓመቴ መጥቼ አዲስ አበባ አድጌ የጎዳና ልጅ። አንዳንድ ሰዎች ግን ከመንደሬነታቸው አይለቃቸውም። አይስወር የሆነ መንደሬነታቸው፣ እድገታቸው፣ አስተዳደጋቸው አይለቃቸውም። በቃ ይሁን ከኮተት ነገር ይመጡና ትልቅ ቦታ ላይ እንኳን ከእውቀት ነፃ ወይኔ መድኃኒዓለም አባቴ። እውነት ግን የተማረ ይግደለኝም ብሎ ተረት የድሮ እናትና አባቶቻችን አይስወር የተማረ ይግደለኝ ሲሉ ልክ እኮ ነው። የተማረ ይግደለኝ። ጾም ከመግባቱ ፊት ትንሽ ላውራ እንዴ። እዚህ ጋር እኮ እንደዚህ በላኝ እንዴ አውሬ አለኝ እንዴ። አባልፈው አልጨረስኩም ነበር ዛሬ ልጨርሰው እና የምር ግን አይስወር እኔ እንጃ የተማረ ይግደለኝ የሚባለው ነገር ግን የድሮ እናትና አባቶቻችን ግን ተረትና ምሳሌ ሲመስሉ ለካ እውነት ነው። እግዚአብሔር እኔ እነሱ እውነት እኮ ነው የምር ነው እኮ የሚመስሉት። ግን አይስወር ስሟን እንኳን መጽሐፍ እንኳን በትክክል አትችልም። የስ ኖ ኦፍ ኮርስ በቃ እነዚህን ነው የምታውቀው። ከዛ ውጪ ኔፕ እና ሳይማሩ ከሆነ ቦታ ተኮተው ይመጣሉ። ከዛ በኋላ በሆነ መንገድ እንደዚህ ገንዘብ ሲያገኙ በቃ የእውቀት ጥግ ይመስላቸዋል። እኔ አንቺን ቢያደርገኝ ኑሮ እግዚአብሔር ምስክሬ ነው ትምህርት ቤት ነበር ሂጄ መማረው። ትምህርት ቤት እማር ነበር። መማር ያስከብራል። እውነት የተማረ ይግደል የሚባል እውነት ነው።
አምላኬ ሆይ ሀና በሰዓት ቆጥሮ እዚህ ጋር ተመጡና በአቋራጭ የሆነች ነገር ስታገኙ የዓለም መጨረሻ ይመስላችኋል። አምላኬ ቱ ብቻ ታዩ ግደፊኝ። ለምንድን ነው የምትወው እንዴ? ለምን ተዋለሁ? የጨርቆስ ልጅ ደሃ ነሽ ነው ያልሻት አይደል? ድህነት በሰፈር አይደለም፣ በሀገር ሁሉም ድሃ ነው። እውነት አንቺ ከጃ የተሻልሽ የተማርሽ ከሆንሽ እጅሽን ወደ ላይ አድርገሽ እስክሪን ላይ ስምሽን ከነ አያት በእንግሊዝኛ ከጻፍሽ ቤትሽ መጥቼ አንበሳ ሰጥሻለሁ። መሀይም አንቺ መሀይም ነሽ። አንቺ መሀይም ከልጅሽ እኩያ ጋር ቤትሽን ከፍተሽ የምትሰዳደቢ ዘረኛ መጥፎ ሴት ነሽ። መጥፎ ጃ ኢትዮጵያዊ ነች፣ ዘር የላትም። ጭራሽ በዘር ውስጥ አስገብተሽ ጭራሽ በድህነቷ ጭራሽ በሴትነቷ በጣም ባለጌ ነውረኛ ነሽ። አሁንም ዛሬም ነገም በአንቺ ምክንያት እልህ አስይዘሽኛል። ከጃ ጎን ነኝ እኔ። ለሰው ተከራክሬ አላቅም። ታውቂያለሽ፣ ከቀነኒ በስተቀር ለማንም ሴት አታውቂኝም። እሷ ግን ጭራሽ በዘር ውስጥ አስገብታት የጨርቆስ ድሃ የጨርቆስ መሀይም እያለቻት ባለጌ ነሽ። በመንደር አይደለም ድህነት፣ በመንደር አይደለም መሀይምነት። አንቺ ስምሽን ከነ አያት በእንግሊዝኛ ከጻፍሽ ቱቱ ይኸው ቤቷን ከከፈተች በእንግሊዝኛ ስሟን ወደ ላይ አድርጋ ከነ አያቷ ሎዛ ከጻፈች እኔ አንበሳ ሰጣታለሁ። አንቺ ፊት ነው ፕሮሚስ የምገባው። አሁን አዶናይ ድንገት ብድግ ብሎ ከጃኒ ጋር ቪዲዮ እየሰራ ማለት ነው። ሀሳቤን ነው የምነግራችሁ፣ ምኞቴን። ወረኛ የሚያውራ ሀሜት ይደርድር እኛስ ሆነናል ፍቅር በፍቅር እያለ እየዘፈነ ቢመጣ ምኞታችሁ አይደል? ምኞታችሁ ነው፣ ምኞታችሁ አይደለም። እኔ ምኞቴ ነው እና ዘፈኑን ጨርሱት። ኮሜንት ላይ ዘፈኑን ጨርሱት። የውሸት አይደለም ያላቸው ነገር እውነት። እንዲያውም ቀለበት ብዙ ነገር ከኔ ጋር አውርቶ ነበረ ጃኒ አዶናይ እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ። ይሄ ነገር የተፈጠረው ያው አክሲደንታሊ እና አጋጣሚ እንደሆነ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ፣ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ አውርቸው ነበር እዛ ስካይላይት ተገናኝተን። እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር እየተደዋወልኩ ነበረ ከሁለቱም። ግን ነገሩ ጥሩ ደረጃ ላይ ነው ያለው። እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራቸዋል። ብዙም እንትን ባይሆኑ ያው ከነገርሽም በኋላ ሰርፕራይዝ አለ ትልኛለሽ። እንዴት አለችው? እና እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ከእግዚአብሔር ጋር። ይችን ልንገራችሁ ብዬ ነው። እና ቤተሰቦች እኔም ደስ የሚለኝ ያ ነው። አሁን አዶናይን ትልቅ የሚያደርገው ነገር ታርቀው ምን ብለው ወደ ትልቅ ነገር ሲሄዱ እኔ ፍቅር ያሸንፋል በሚለው በዚህ ሰዓት ይቺ ልጅ ከጎኗ መቆም እሱም አይደለም ማንም የሆነ ሰው ከእሷ ጋር መቆም አለብን። ምክንያቱም ኦልሬዲ ማንም ሰው በማወቅም ባለማወቅም ስህተት ያደርጋል። ግን ያ ስህተት ሌላ ስህተት እንዳይፈጠር ያ ሰው እንዳይጎዳ ከጎኑ ሁነን ከስህተቱ እንዲማር ማድረግ ነው እንጂ ያለብን ሌላ ነገር አይደለም። እና ሁላችሁም ማነው አዶናይም የይቅርታ ልብ ኖሮት ምናልባት የተጎዳበት ነገር የተሰማው ፊሊንግ እንደ ወንድ ሊኖር ይችላል። ይቅርታ እንዴ ሀሳብ ስለሰጠ ወይ ብዬ ሰው ላስገባ። እሺ የኔ አባት እሺ፣ ቀጥይ ሳርዬ። እና እሱም እንደ ሰው የይቅርታ ልብ ኖሮት ይቅር ብሏት፣ አሁን እሱ ይቅር ብሏል። የሚቀጥለው ሁኔታ ግን ከሱ ጋይስ እንደምትመለከቱት ሉሌ ከሆስፒታል ወጥቷል። ተሽሏታል አይደል እንዴ? አሪፍ ላይ ነሽ። አሁን ደግሞ ውሻይ ቶኪዮ ላስታውቀው ነው። ቶኪዮ እናስታውቀው።
ቀርጥፈሽ ነበር ና እሺ አትፍራት እሺ ትንሽ ትንጥዬ ነች እሺ አሻንጉሊት ነው የምታክለው ዝግጁ ነህ እሱ ያው ስማት ይስማት ነው ና ናይዞ ምን ማለት ነው ማንም የለም እንደ ቤት አኸረት ዝም ብላ ቀስ ቶኪዮ ተረጋጊያ ናሰለኝ ወዴት ቆይ ቶኪዮ ቶኪዮ ይኸው አቀዝቅዝ እንዳትወድቅ አንቺ ቢሆንሽ ቆይ ና ግባ ላሳይህ ና ግባ ና ልውል ያሳያለሁ ና ምንም አትልም ይኸው ና አይዞህ በር ዝጋው አንዴ አጸይ በር ተረጋጊ ቶኪዮ ካም ዳውን አይዞህ ቶኪ ቆይ አንዴ ላስታውቅሽ እኮ ነው ሰው ላስታውቅሽ ነው ያመጣሁሽ እሺ ና ሉሌ አይዞህ መረጋጋት አለባት ግን አሁን እየተረጋጋች አይደለችም ቆይ ምን አባሽ ታመጫለሽ አሁን ቆይ ቶኪዮ ላስታውቅሽ ና አይዞህ ምንም አትልም ማርያም ና ላሳየህ በጣም የዋህ ነች ና ሉሌ እመነኝ ና ላሳየህ ና ይኸው አየህ እንደ ህፃን ልጅ ና ንካት አሁን ንካት ከነከሰች እኔ እቀጣለሁ 100,000 ብር እቀጣለሁ አሁን ና ይኸው ምንም አትልም አይዞህ ጎበዝ አየህ ምን ማርያ ስማ እና ነገር ሉሌ እመነኝ ታምነኛለህ እኔ ከማልኩልህ ዋሻለሁ ማርያምን ካልኩኝ ዋሻለሁ እኔ እሺ ልንገርህ ስማኝ እኔ ነኝ ማርያምን ካልኩ ዋሻለሁ አልዋሽማ እቺ እኮ ትንሽ ነች ያቺን አይደለችም እኮ አንዱ ሸጥላለች ታውቃለህ ለዛ ነው እኮ የፈራው ስማ ልንገርህ ማርያምን ምንም አታረገም አይ ኖ ነች እኮ ልጅ ነች እኮ ምንም አትነካ ቀልደኛ ነች ምንም አትልም አይዞህ ችግር የለውም ቀልደኛ ነች ይኸው እየቀለደች ነው አይዞህ እና እሺ በቃ ችግር የለውም ይኸው ቀልደኛ ላሳየህ እያት ወይኔ ጉዴ ምንም አንተ ና ነይ ቶኪ አንተ ትፈራለህ መጣች